ስለ ስቱደንት ቪዛ ባጠቃላይ ወራለው በተለይ አሜሪካ፣ ካናዳ፣ አውስትራሊያ የትምህርት ቪዛ ማግኘት ከባድ ሊሆን ይችላል። በተለይ ካናዳን ከባድ ያደረገው ትምህርት ቤቱ የትኛውም ኮሌጅ ዩኒቨርሲቲ መውሰድ አይችልም። አክሰፕታንስ ሌተር ቫሊዴት መደረግ አለበት በፕሮቪንስ ወይም በፌደራል ገቨርንመንት በአርሲሲ። ያ ከባድ ያደርገዋል። ግን አውስትራሊያን ሪኳየርመንቱ በተለይ ፋይናንሻል ሪኳየርመንቱ ከፍ ያለ ነው። አሜሪካም እንደዚሁ። ስለዚህ ምን ቢደረግ ነው አሁንም ቢሆን የካናዳ፣ የአሜሪካ፣ የአውስትራሊያ ቪዛ ሊገኝ የሚችለው? ዋና ነገሮች ምንድን ናቸው? የመጀመሪያው ነገር ገንዘብ ነው። የምታሳዩት ገንዘብ ለአመት መክፈል ያስፈልጋል። በተጨማሪ ደግሞ የምታሳዩት ገንዘብ ኦልሞስት ላይክ ወደ $50,000 አካባቢ ሊሆን ይገባል እና ከየት እንደመጣም ሶርሱ በተረጋገጠ የ6 ወር ባንክ ስቴትመንት ማሳየት ይኖርባቸዋል። ስለዚህ ከደህና ቤተሰብ ያው ባለጸጋ ቤተሰብ የምትመጡ ልጆች ይህንን ነገር ማግኘት ትችላላችሁ። ሌላው ደግሞ ምንድነው የእንግሊዝኛ ሪኳየርመንት ነው። ያው በተለይ IELTS ቶፊል እነዚህ በተለይ IELTS ወደ 6.5 ወይ 6 አካባቢ ያስፈልጋል። ዱኦሊንጎም ሌሎችም በሚጠየቀው መጠን ማግኘት ያስፈልጋል። ከዛ ደግሞ ትምህርት ቤቱ ለምሳሌ አሁን ለካናዳ፣ ለአሜሪካም፣ ለሁሉም ሀገር እንድማንድ መሆን አለበት። ትምህርቶቹ በጣም ተፈላጊነት ያላቸው ትምህርቶች መሆን አለባቸው። ደግሞ በአገራቸው የሌለ ትምህርት ቢሆንም ይመረጣል። ከዛ በኋላ ደግሞ ባክግራውንዳቸው ደግሞ ተመሳሳይ ቢሆን ይመረጣል። ለምሳሌ አንዱ ባዮሎጂ ጨርሶ እዚህ አገር ላይ ኢንጂነሪንግ ይማራሉ ባለ አይደለም። ሌላ ደግሞ ኢንቴንት ሌተር ለምን እዛ እንደምትሄዱ ፐርፖስ ሌተር መጣፍ ያስፈልጋል። እዛ እንደማትቀሩ ማረጋገጥ አለባችሁ። ሰርታችሁ ሳይሆን ባትሰሩም እንኳን ራሳችሁን ወጪ መሸፈን እንደምትችሉ ማረጋገጥ ያስፈልጋል። ይሄ እንደዚህ የምታደርጉ ሰዎች አሁን ቢሆን ስቱደንት ቪዛ ማግኘት ትችላላችሁ። የካናዳም ሆነ የሌላ ቦታ ማለት ነው እና በዛ ኤሪያም ላይ ከጠየቃችሁኝ የበለጠ ማማከር ማገዝ እችላለሁ።